ምንድነው ይሄው እየመጣው ነው አልኩሽ አይደል እንዴ? አመሰግናለሁ። ለምኑ? ብሬን ስላነሳሽልኝ ነው። ኧረ እባክህ ሙርት ይዛለህ እንዴ? የራሴ ብር እኮ ነው። ስሚ ቸግሮኛል በይና ከፈለግሽው ሰጪው። አንተ ማን ስለሆንክ ነው እንደዚህ የምትናገረኝ? አረ ወይኔ ዛሬ ደግሞ ምኗን ጣለብኝ በእናታችሁ። አንተን ጣለብኝ እንጂ። ለማንኛውም ስትናደጂ በጣም ታምሪያለሽ። ሂደዛ በእናትህ እንዴ ስልኬን አንተ አምጣው። ነግሬሃለሁ አምጣው ስልኬን። ከቻልሽ ድረሽብኝ። አንተ አምጣው ስልኬን። አንተ አምጣው። ከያዝኩ ግን አልለቀም። እሺ ስልኬን አምጣው። አይ ወይኔ ግሬ ወይኔ ጉዴ! ተረፍሽ። አፈር ብላሽ። በአንቺ እጅ ከተሰራ ምን ችግር አለ እንዴ? ስለምወድ ነው በጥፌ መተው በይኝ። በጣም ነው የጠለውክ። እኔ ግን ስለወደድኩሽ ነው። ያማል እንዴ? ነይ አሁን እግርሽን ካመመሽ ወደ ሆስፒታል እንሂድ። ልቀቀኝ። አልሄድም። ነይ። እንዴት እንደማትሄጂ አሳይሻለሁ። እምቢ አልፈልግም። ወይ ወይኔ ጉዴ ፈላ። አንተ ልቀቀኝ። እሺ በቃ አውርደኝ በቃ እሺ። እሺ ምን አገባኝ ደግሞ ይሄን ነገርን ጣሉ። ደዛ አልቋል አይደል? እውነትሽን ነው። ሌላ መግዛት አለብኝ። እንደው ዳግም ባለክ ምኞቴ ነው። በነገራችን ላይ ዳግም ይባላል። ዳግማዊ ሚኒሊክ፣ ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስ፣ ብቻ ዳግም ማለት ሁለተኛ ወይም እንደገና የሚመጣ ንጉስ ማለት ነው። እና ንጉስ ነኝ እያልክ ነው? አዋ ሊያውም በድጋሚ የምትይ እና እግርሽን ተሻለሽ መሰለኝ። ታዲያ ለምን ቼክ አናረገው? በምን? በዚህ ነዋ። አንተ በሽተኛ ነህ። ነይሩጭ እንጂ ሌባ ምን እየሰራ ነው? ያዙ እቺ ልጅ ከያዟት ግን አለቀለ። እኔም ካንቻችን ከላይ ሆነሽ ነይ እንመቻች፣ እንደፈለግኩ አንቺ ፈልገሻል። ነይ እንመቻች፣ መውደድሽን ዓይንሽ ይናገራል። ነይ እንመቻች፣ ሁሉን ትተን ማንንም ሰው ሳናይ ነይ እንመቻች። አንተ ግን በሽተኛ ነህ። እኔ እንጃ። አሁን እግርሽን እንደተሻለሽ አረጋገጥሽ? ጭራሽ አባስክብኝ። እሺ ወይኔ መጡ። ወይኔ ጉዴ! ድንጋይ ነህ። እሺ አሁን ልብ ድካም ኖርብኝ በድንጋጤ ራሴን ብስ። ልብ ድካም ቢኖርብሽማ ገና እንዳየሽኝ ነበር ራስሽን ምስጭ። በጣም ትጫወታለህ እባክህ። ነበር እስካሁን ዋንጫ አልበለውም እንጂ። ወይኔ ጉዳችን መጡ። በጣም ትጫወታለህ እባክህ። አንቺ አምሻል እንዴ? ምሬን ነው። ይሄው ካላመንሽ ነይ አሁን ፍጠኝ። እሺ ሩጪ ቶሎ በይ። ቁም ብያለሁ። ብቻ ባንተ ምክንያት አንድ ነገር ልሁንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝ እንዳፈሪ። ወይኔ አታ አውር ልቀቀኝ። ለምን ያስቀኝ? እሞታለሁ። ምን እየሆንክ ነው? ተረጋጋ እባክህ። እያያት ሄደም እንደ አንተ ውሻ እውር። ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯ። ልቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። ራሴን ላጥፋ ይላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስለውን ጊዜ ነው አልፎ እዚህ የደረሰው። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረህ እንድታድነኝ ተመኘው። አንቺ እባክሽ አቀል ልጅ ነይ፣ ወደ ዳር መኪና ይገጭሻል። ይቺ ምን አይነቷ ናት? ወይኔ እናት! አንቺ እናት እባካችሁ አምጡልኝ። አንቺ እናት አንቺ ተነሺ እናት! ወይኔ አንቺ እንዴ ደህና ናት? ምን ሆነ ነው መሀል አስፋልት ላይ የገባችሁ? ሂዱ አምጣላት። አፍጥነው። እሺ ነው። እናት እባክሽ ተነሽ። ወይኔ ምን አይነት ጣጣ! ደህና ነኝ፣ አልሞትኩም። አይዞሽ ምንም አልሆንሽም። ራስሽን ስተሽ ወድቀሽ ነው። በቃ ተረጋጊ። በቃ ደህና ናት። አንተ ሄደህ እኔ አረጋጋታለሁ። እርግጠኛ ነህ? አዎ። እንደዚህ አይነት ውሳኔ ባትወስኝ ጥሩ ነው። ያንቺንም የሌላውንም ህይወት ነው የምታበላሽው።
ለማንኛውም የምትፈልጉት ነገር ካለ በዚህ ደውሉ። እሺ እሺ። ነይ በቃሽ፣ ወደ ዳር እንውጣ። አንቺ ግን ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? ንገሪኝ እንጂ። አድነ እንድትመክረኝ ነው እንዴ? እኔ ምን አድንሻለሁ? እድሜ ለሰውየው ቤት ፍሬኑን ባይዘው እኮ ሞተሽ ነበር። በሞትስ ግን ምን ትላለህ እንዴ? ለምን ደነገጥክ? የምስሞች መስሎት አይሰማም ጆሮዬ። አና ወንድሜ ነካ ከማንም ዱርዬ ጋር ነው ግንብ ለግንብ ስትላላሽ የምትውይ። እንደዛ አይደለም። ቆይ ላስረዳ። አቋራም ታጥረኝ። ቆይ ነይ አንቺ ተነሽ። ተው በእናትህ። እዚህ ምን እንደምታረጊ ቤት ትነግሪኛለሽ። ሀና ሽሜ ቶሎ በል ና ቶሎ በል። ኧረ ወይኔ ጠብቀኝ እንጂ ያማል። አንተ አታይም እንዴ? ውር አንቺ ነሽ እንጂ መንገድ ማታውቂው። ምንድነው ደግሞ እንደ ንጉስ ዕቃ የምትታቀፊው? ዝም በል እባክህ፣ አይመለከትም። ይደረዛ ምንድን ነው? አረ ምንም አይደለም። እሺ እኮ ነብጩ ከቤት እንዳትወጪ ሂጂ። አንተ ያማል እንዴ? ልታስይዘን ነበር እኮ። አራት ቆጣይ ባካ አንዷ ፈራ ተጋጭታኝ እኮ ነው። እኔ አንቺ ብራዘር ነው ባዶ እጄን አልተመለስኩም። ላፋረኳተ በልሽ ከዚህ ቦታ እንሂድ። ቶሎ በል ና። በቃ 90% እርግጠኛ ከሆነ እኮ ህይወታችን ተለወጠ ማለት ነው። ሚገርም ነው፣ ሚገርም። አራት ነበር አንደኛው ማለት አንዱ የለም ማለት ምን ማለት ነው? አራት ነበር አንደኛውስ። ስራችን ተበላሸ እኮ። ሄሎ ወንድሜ። ሀና አንድ ይጎላል እኮ ማለት የታባሽ አረግሽው? ወንድሜ ቅድም ወደ አንተ ጋር እየመጣሁኝ የሆነ ልጅ ገጭቶኝ ነበር። እሱን የወሰደው ማለት ነው። አይ አስታውሰዋለሁ። ልጁን እገለዋለሁ። ባቴ ደህና ነገር ራሱ ያለው አይመስልም። ዳግም